ሰላም ቤተሰብ አቡሻ ነኝ። ዛሬ በአንድ ቪዲዮ ከች ብያለሁ። ከዚህ በፊት በሰራነው ቪዲዮ ጥሩ ነገር አግኝታችኋል ብለን ተስፋ እናደርጋለን። የት አካባቢ ነህ መማር እንፈልጋለን ብላችሁ ኢንቦክስ የጠየቃችሁኝ አላችሁ። ያለሁበት መምጣት ሳይጠበቅባችሁ ስልክ በመደወል ብቻ መማርን ሆነ ስራ ማሰራት ትችላላችሁ። በቀን አንዳንድ ቪዲዮ እንለቅላችኋለን። ከእናንተ የሚጠበቀው ፎሎ ማድረግ ብቻ ነው። ቪዲዮ አይታችሁ ከተመቻችሁ መጨረሻ ላይ ላይክ ማድረግ ፋብራቱ ላይ ማስቀመጥ ነው። ለምሳሌ ያው በኦንላይን ደውላችሁ ማሰራት የምትችሉትን ስራ ልንገራችሁ። አንደኛው ፎርማት ተደርጎ ጎግል አካውንት የጠየቀ ሳምሰንግ፣ ቴክኖ፣ ኢንፊኒክስ ማንኛውንም ስልክ። ሁለተኛ ደግሞ ኤምዲኤም ወይም ፎን ሎክድ በተለይ ቴክኖ እና ኢንፊኒክስ ስልኮች ላይ ያጋጥማል። እንዲህ አይነት ችግር ካጋጠማችሁ። ሶስተኛው ደግሞ ኬጂ ሎክ በሳምሰንግ ስልኮች ላይ። አራተኛው አንቲ ክራክ ልክ ፎርማት ካደረጋችሁ በኋላ ስታስነሱት መልሶ ዘግቶ የሆነ ጽሁፍ የሚያመጣላችሁ ከሆነ ደውላችሁ ማሰራት ትችላላችሁ። አስፈላጊ ሆኖ ከተገኘ እኔ ያለሁበት ወደ ዳውሮ ነው። ቅርብ የሆናችሁ ሰዎች እስከ ቤታችሁ በመምጣት ቴሌቪዥን፣ ፍሪጅ እንሰራላችኋለን። ስልክ ባዮ ላይ አለ። የቴሌግራም አድራሻም አስቀምጠንላችኋል። ዛሬ ማንኛውንም ስልክ ስክሪን አገጣጠም እና ጥንቃቄ ልነግራችሁ መጥቻለሁ። ኦሪጅናል አንደኛው ኦሪጅናል ስክሪን የትኛው ነው የሚለውን ማወቅ ወይም እኔ በብዛት አሁን የምጠቀመው ሜቶ ኮምቦ የሚለውን ስክሪን ነው። ኦሪጅናል ስክሪኖች አሉ በሌላም ሞዴል። ሁለተኛው ደግሞ ከመግጠማችን በፊት የምንጠቀመው ስክሪን በትክክል መስራት አለመስራቱን ቼክ ማድረግ ያስፈልጋል። በሶስተኛ ደረጃ የካሜራ ጥራት ችግር እንዳያመጣ ጥንቃቄ ማድረግ ያስፈልጋል። አራተኛው ከላይ በኩል ያሉትን አራት ነገሮች ለምሳሌ ሴንሰር አለ፣ ሴልፊ ካሜራ አለ፣ ቻርጅ ኤልኢዲ፣ ስፒከር ፕሮቴክሽን እንዳይጠፋ እነዚህን አራት ነገሮችን በጥንቃቄ እንዳይጠፉና እንዳይበላሹ ማድረግ ይጠበቅብናል። በመቀጠል ማስቲሽ የሚቀባበትን ዙሪያ ማለት ነው በጥንቃቄ ማጽዳት ያስፈልጋል። በመጨረሻም ደግሞ ማስቲሽ ስንቀባ ማብዛትም ሆነ ማሳነስ እንዲሁም መቆራረጥ እንዳይኖር ማድረግ ዙሪያውን ማየትና በፕላስቲክ አስይዞ በላስቲክ አስይዞ ለሰላሳ እና ከዛ በላይ ደቂቃ ማቆየት ያስፈልጋል። አመሰግናለሁ። እንግዲህ ያው ሁሌም ቪዲዮ እንለቅላችኋለን። ፎሎ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ በማድረግ ተባበሩን። እናንተም አበረታቱን። እኛም ደግሞ የምትፈልጉትን ነገር ስልክ በመደወልም ጠይቁን፣ የምናውቀውን እንነግራችኋለን። እንዲሁም ደግሞ መስራት አብረን መስራት የምንችላቸው ነገሮች ካሉ ባለሙያም የሆናችሁ ሰዎች ደውሉ። አንድ ላይ መስራት እንፈልጋለን። ሼር እንደራረጋለን። የማታውቁም ሰዎች ካላችሁ አንዳንድ ቪዲዮ እንደዚህ በየቀኑ እየለቀቅን ትማሩበታላችሁ ብለን ተስፋ እናደርጋለን። እንደዚህ በምትመለከቱት መልኩ ሰርተን ጨርሰናል። ዙሪያውን ደግሞ በደንብ ማየት ነው ከገጠማችሁም በኋላ ማለት ነው። ምንም በቃ ኖርማል ነው። እንደመጀመሪያው ማለት ነው። ልክ ስክሪን የተቀየረ ራሱ ሳታስመስሉ በጥራት መስራት ትችላላችሁ። እኛም ደግሞ እኛ ጋርም ካመጣችሁ እንሰራላችኋለን። አምጡ የትም መውሰድ ሳይጠበቅባችሁ እኛ ጋር ይዛችሁ ኑ እንሰራለን። ስልክ ደውሉ። ቻው